ዘንዶ ሲወጋው ጭራው ይንቀሳቀሳል። ሻሎም ጸጋና ሰላም ይብዛላችሁ። ዛሬ መንገድ ላይ ሳልፍ ያገኘሁትን የወንጌል አገልጋይ ላሳያችሁ። ይህን ሰው ታውቁታላችሁ? አርባ ምንጭ ላይ ጎዳና ላይ ወንጌል ከሚሰብኩ ሰዎች መካከል ነው። ሳየው በጣም የገረመኝ ነበር። በጣም ደፋር ሰው ነው። በጣም የሚናገራቸው ነገሮች ሁሉ በድፍረት ነበር የሚያወራው እና እንደውም እዚህ ቦታ ላይ ከአንዱ ጋር የተጋጨ ነበር። ይብን ለምን ትሰብካለህ ብሎ አንዱ በጣም ተናዶ ቁጭ ካለበት ሊነሳ ሲል በድፍረትና በኃይል ሲያወራበት ነበር። ይብን በግልጽ አድርጎ ሌሎቹ አንዳንዶች ምን አገባው እሱ ለምንድን ነው የሚናደደው ምናምን ሲሉትም ያው እኮ ዘንዶ ወገቡ ሲወጋ ጭራው ይንቀሳቀሳል አይነት ነገር እስከ ማለት እያለ ነበርና ብቻ ይህንን ሰው የሚታውቁ ሰዎች መጀመሪያ ባርኩት፣ ሲቀጥልም ደግሞ አንዳንድ ነገሮችን ሰፖርት ብታደርጉት ደስ ይላል። ምክንያቱም እንደውም አንድ ጓደኛዬ እዚህ ጋር የነገረኝ ነበር፣ መጽሐፍ ቅዱስ እንኳን አልነበረውም። የሆነ ጊዜ ላይ ትንሿ መጽሐፍ ቅዱስ ነበር የሚጠቀመው፣ አሁን ነው መጽሐፍ ቅዱስ የተሰጠው ምናምን የሚልም ሀሳብ አለና ብቻ ይህንን ሰውዬ ባርኩት። ጌታ ይባርካችሁ። ጸጋና ሰላም ይብዛላችሁ። ተባረኩ።